ሕይወትን የሚያበላሹና የአእምሮ ሰላምን የሚሰርቁ 5 መርዛማ ሰዎች። በሕይወትህ ውስጥ ስንት ጊዜ ነው ጠንክረህ እየሠራህ ነገር ግን ወደ ኋላ የምትጎተት የመሰለህ? ዓላማ ግልጽ ሆኖ ሳለ መንገዱ ግን ጭጋጋማ የሆነብህስ? ብዙዎቻችን ችግሩ ያለው ከእኛ ጋር ብቻ ይመስለናል፣ ነገር ግን እውነታው ሌላ ነው። አንዳንድ ጊዜ ውድቀታችን ምክንያት የራሳችን ድካም ሳይሆን በዙሪያችን ያሳለፍናቸው ሰዎች ሊሆኑ ይችላሉ። ታላቁ ፈላስፋ ጂም ሮን አንድ የማይተባበል እውነት ተናግሯል። አንተ በሕይወትህ በብዛት የምትቀርባቸው የ5 ሰዎች አማካይ ውጤት ነህ ይላል። ይህ ማለት ጓደኞች ሰነፎች ከሆኑ 6ኛው ሰነፍ አንተ ነህ ማለት ነው። ጓደኞች አማራሪ ከሆኑ 6ኛው ተስፋ ቆራጭ አንተ ነህ። በተቃራኒው ደግሞ በዙሪያ ያሉት ባለራዕዮች ከሆኑ አንተም 6ኛው ስኬታማ ሰው ትሆናለህ ይላል። ዛሬ በሰናይ ውዝደም ሕይወትን ሳታውቀው ወደ ገደል የሚመሩና በአስቸኳይ ወሰን ልታበጅላቸው የሚገቡ 5 አይነት መርዛማ ሰዎች እናያለን። ቻናሉን ሰብስክራይብ በማድረግ አብራችሁን ቆዩ። ወደ ዝርዝሩ ከመሄዳችን በፊት አንድ ድንቅ ታሪክ ላካፍላችሁ። በአንድ ወቅት አንድ ሰው በመንገድ ሲሄድ በጭቃ የተለወሰች አልማዝ ያገኛል። አልማዟን አንስቶ ሊያጥባት ሲሞክር ግን በዙሪያው የነበሩ ሰዎች ይሳለቁበትና ይስቁበት ጀመር። ተው፣ ይሄ ተራ ጠጠር ነው፣ አትልፋ፣ ጊዜን አታባክን፣ የለፋበትን ያህል ውጤትም አታገኝም እያሉ ተስፋ ሊያስቆርጡት ሞከሩ። እሱ ግን አልሰማቸውም። ምክንያቱም ያየው ጭቃውን ሳይሆን በውስጡ የተቀበረውና የተደበቀውን አልማዝ ነበርና ነው። በመጨረሻም ያችን አልማዝ አጥቦና ሞርዶ ሲያበቃ የዓለምን ዓይን የምትስብ ውድ ንብረቱን አገኛት። ወዳጅ፣ አንተም በውስጥ የተደበቀ ድንቅ አልማዝ አለ። ነገር ግን በዙሪያ ያሉ ሰዎች አንተ ተራ ጠጠር ነህ ካልሆና ያንን ድምፅ አምነህ ከተቀበልህ መቼም አልማዝ መሆንን ሳታውቀው ትኖራለህ። አልማዙን የሚያውቁ ባለቤቱ ብቻ ነው። ዛሬ በዙሪያ ያሉ ሰዎች የሚረጩብን ጭቃ አብረን እናጥባለን። የመጀመሪያዎቹና ዋነኞቹ ሕይወትን የሚያበላሹ መርዛማ ሰዎች ውስጥ አንደኛው የህልም ገዳዮች ናቸው። እነዚህ ሰዎች አዲስ ሐሳብ ስታመጣ አይሳካም የሚል ቅዝቃዜ የሚረጩ ናቸው። አቅምህን፣ ገንዘብህን ወይም ሁኔታዎችን ሰበብ በማድረግ ጉልበትህን ይበሉታል። ማርክ ትዌይን እንዲህ ይላል፣ ትናንሽ ሰዎች ሁልጊዜ አንተን ዓላማ ዝቅ ለማድረግ ይሞክራሉ። ታላላቅ ሰዎች ግን አንተም ታላቅ መሆን እንደምትችል እንዲሰማ ያደርጋሉ። ሕልምህን ለእነዚህ ሰዎች መናገር ገና ያልበቀለ ዘርን ባሸዋ ላይ እንደመጣል ነው። ሁለተኛ፣ የምሬት አርበኞች። እነዚህ ሰዎች በብርሃን ውስጥ ጨለማን፣ በዕድል ውስጥ ችግርን፣ በተስፋ ውስጥ ተስፋ መቁረጥን ብቻ የሚያዩ ናቸው። ሳይንሱ እንደሚለው ቅሬታና አማራሪነት ተላላፊ ነው። ከአማራሪ ሰው ጋር ለ30 ደቂቃ ማሳለፍ ብቻ የአንተን አእምሮ ኒውሮንስ እንዲዝል ያደርጋል። ችግር ላይ ከማተኮር ይልቅ መፍትሄ ላይ እንዳታሰብም ያደርጉሃል። አብራቸው በቆየ ቁጥር ዓለም ለኛ አልተመቸችም፣ ለኛም አትመችም የሚል የተሸናፊነትን መንፈስ ያገቡብሃል። ሶስተኛ፣ የስኬት ቀንደኛ ጠላቶች ዘሪሰንፉል። እነዚህ ሰዎች የሚገርብ ጭንብል አላቸው። ስትወድቅ አብረው ያለቅሳሉ፣ ያዝናሉ፣ ችግርህንም ይካፈላሉ። ምክንያቱም ካንተ በልጠው ስለሚታዩ ደስ ስለሚላቸው ነው። ነገር ግን ስኬታማ ስትሆንና ራስ መቻል ስትጀምር ያ ደስታቸው ይጠፋል። የአንተ እድገት የእነሱን ስንፍና የሚያጋልጥ ስለሚመስላቸው ስኬትን ዝቅ ለማድረግ ይሞክራሉ። ሶቅራጠስ እንደሚለው ቀናተኛ ሰው የራሱን ደስታ የሚያገኘው በራሱ ስኬት ላይ ሳይሆን በሌላው ሰው ውድቀት ላይ ነው ይላል። አንተም ከእነዚህ አይነት ሰዎች በመራቅ ራስና ሕይወትን መጠበቅ አለብህ። አራተኛ፣ ተጎጂ መሆንን ምርጫቸው ያደረጉ ፕሮፌሽናል ቪክቲምስ። ለእነዚህ ሰዎች ሁልጊዜ ተጠያቂው ሌላ ሰው ነው። መንግሥት፣ ቤተሰብ፣ ዕድል ወይም የአየር ንብረት ለውድቀታቸው ሰበብ አያጡም። ከእነሱ ጋር ስትሆን አንተም በሕይወትህ ላይ ያለህን ቁጥጥር እንድታጣ ያደርጉሃል። በችግር ጊዜ መፍትሄ ከመፈለግ ይልቅ ለምን እኔ ላይ ደረሰ የሚል ጩኸት የአንተን ጉልበት ይመጣሉ። አምስተኛ፣ ሁልጊዜ ተቺዎች ዘ ኮንስታንት ክሪቲክስ። አንተ በምታደርገው ጥቃቅን ስህተት ላይ ማይክሮስኮፕ ይዛሉ። ለትልቁ ስኬትህ ግን እውቅና አይሰጡም። እነሱ ራሳቸው ምንም ላይሰሩ ይችላሉ፣ ነገር ግን ያንተም ጉድለት መፈለግ እንደ ሙሉ ሰዓት ሥራ ይቆጥሩታል። ይህ አይነቱ ሰው በራስ የመተማመን ስሜትን ሰልፍ ስቲም ቀስ በቀስ እየሸረሸረ ይገድለዋል። ታዲያ ምን እናደርግ? ሁሉንም ሰው በአካባቢያችን ማግለል አንችል ይሆናል፣ ነገር ግን በሕይወታችን ያላቸውን ተጽዕኖ መቀነስ እንችላለን። አንደኛ፣ ወሰን አብጅ፣ ሴት ባውንዳሪስ። ሕልምህና ምስጢርህን ለማን እንደምትናገር አስብ። ለሁሉም ሰው ክፍት መጽሐፍ አትሆን። ሁለተኛ፣ አዳዲስ ሰዎችን ፈልግ። አንተን ወደ ኋላ የሚጎትቱን ሳይሆን
አንተን የሚቀሰቅሱና የሚያበረታቱን ሰዎች ቅረብ። ታላቁ የጦር መሪ ናፖሊዮን እንዲህ ብሎ ነበር፣ እውነተኛው ስኬት የሚጀምረው በዙሪያ ያሉትን ጦርነቶች በማሸነፍ ሳይሆን በዙሪያ ያሉትን የተሳሳቱ ሰዎችን በማሸነፍ ነው ይላል። ጥበብ ማለት ማንን ማዕረብ እንዳለብህ ብቻ ማወቅ ሳይሆን ማንንም ማራቅ እንዳለብህ መወሰንም ጭምር ነው። ወዳጄ፣ ሕይወት በጣም አጭር ናት። ይህችን ውድ ዕድሜ መርዛማ ሰዎች እንዲያበላሹብህ አትፍቀድ። ራስን ነፃ ለማውጣት የመጀመሪያው እርምጃ ማንን እንደምታስጠጋ ማወቅ ነው። ይህ ቪዲዮ ለለውጥ መንገድ መነሻ እንደሚሆን ተስፋ አደርጋለሁ። ጠቃሚ ሆኖ ካገኘው ለወዳጆች ሸር አድርጋቸው። ከእነዚህ 5 አይነት ሰዎች መካከል አንተን በብዛት ያስቸገረ የትኛው ነው? አስተያየትህን ኮመንት ላይ ጻፉልኝ። በቀጣይ ቪዲዮ በሌላ ርዕሰ ጉዳይ እስከምንገናኝ ሰናይ ጊዜ ይሆንላችሁ። ይህ ሰናይ ዊዝደም ነው።